ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል ብለናል። እንግዲህ ዛሬ ወደ እናንተ መጥተናል። የያዝነው ፕሮግራም ደግሞ ማጨስ እንዴት እናቁም የሚል እንትን ውስጥ ነው የገባ ነው። ምናልባት ማጨስ የምናቆመው እንዴት ነው? በእኛ እይታ እንግዲህ ማጨስ የሚያስከትላቸውን ችግሮች ማንም ሰው በደንብ ይገነዘባቸዋል ብለን እናስባለን። ይሄ ከፍተኛ የሆነ የጤና ጠንቅ ያስከትላል። ያንን እያወቅን ብዙዎቻችን ማጨስን እንደ እንትን እየቆጠርነው ነው ያለነው እና እንደ አንድ ላይፍ ስታይል እየቆጠርነው ነው ያለነው እና እሱ በህይወታችን ውስጥ ከፍተኛ የሆነ እንትን ይኖረዋል። በተለይ አበሻውን ማህበረሰብ ብንመለከት በምንኖርበት ሀገር በስዊዘርላንድ እንኳ ብንመለከት ኦልሞስት ከግማሽ በላይ የሚሆነው ሊሆን ይችላል ማለት በዛ ያለ የማጨስ ልምድ ያለው ማህበረሰብ እየተፈጠረ ነው ያለው። በተለይ አበሻው ማለት ይቻላል። እንዴት ነው ማጨስ ማቆም የምንችለው የሚለውን እንደው እንደ ሀሳብ ላንሳው ብዬ ነውና እስኪ በማህበራዊ ሚዲያም እንዲሁ በዩቲዩብም መወያያ ሊሆን ይችላል እና እኔ አንዳንድ ነገሮችን ስተው ከራሴ መጀመር እፈልጋለሁኝ ሰዎች ከዛ ነገር ሊማሩበት ይችላሉ የሚል እንትን አለኝና እኔ ማጨስን ኦልሞስት ልጸየፈው ጫፍ ደርሻለሁኝ ማለት ይቻላል። ቢኮዝ ራሴ ላይ በተመሳሳይ የሚመጡ ጥያቄዎች አሉ። መቼ ነው ማጨስ ማቆመው? መቼ የሚለው ጥያቄ በጭንቅላቴ ላይ ይመላለሳል። ኦኬ ዘሴም ሩቲን በቃ በህይወቴ ሙሉ እየደገምኩት ያለበት ሁኔታ ነው ያለውና ዋይ ይሄ ነገር ለህይወቴ ላይ አፌክት ሊያደርግ ይችላል። በህይወቴ ላይ ከፍተኛ የሆነ አደጋ ሊፈጥር ይችላል። አሁን ላይ ግን ሳስበው it is so dangerous እየሆነብኝ ነው የመጣውና ለምንድነው መቼ ነው ማጨስ ማቆመው እያልኩኝ ራሴን ጠይቀዋለሁኝና አብዛኛው የሚያጨስ ሰው ካጨሰ በኋላ እንደዚህ እንደው ለመናገር ይሄ እንደዚህ አይነት ነገር የሚያደርግ ህብረተሰብ ይሄ ሰው ካደረገው በኋላ ድርጊቱን በኋላ ይቆጨዋል አይደለ? ወደ ጸጸት መልሶ መጸጸት ላይ ይገባልና እንደኔ ማጨስን እርግፍ አድርገን መተው አለብን። በተለይ ባበሻው ማህበረሰብ እንደ አንድ እንትን እየሆነ ነው ያለው፣ እንደ አንድ ላይፍ ስታይል እየሆነ መጥቷልና ይሄን ነገር በቃ ልንለው ይገባል የሚል ግምት አለኝና በስዊዘርላንድ የምትኖሩ ሰዎች ማጨስ ለማቆም የተቸገራችሁ ሰዎች ስቶፕ ስሞኪንግ ፑንክት ሲሃ የሚባል አንድ የኦንላይን አማካሪ ድርጅቶች አሉ። እኔም ዛሬ ኮንታክት ላደርጋቸው አስቤ ነበር። ነገሩ ቀኑን ሳስበው ቀዳሚ ነው፣ አይቻልም። በስራ ሰዓት ደውላችሁ የሉንገን ሊጋ የሚባል እንትን ልበላችሁ ስክሪን ሼር አደርጋችኋለሁኝ እና ከዛ እንትን ማድረግ ትችላላችሁ። ስክሪን ሼር አደርጋችኋለሁና ማቆም ለተቸገራችሁ እኔ ስትስቡ ማቆም እንድትችሉ ሆናችሁ ብትስቡ ደስ ይለኛል። እንደው የኔ አመለካከት ነውና ማቆም እንድትስቡ ሆናችሁ ብትጀምሩ የሚል ነው እኔ ጋር ሀሳብ መሰጠው ማለት ነውና አይ ቲንክ የኔትወርክ ችግር ሊኖር ይችላል። ሌትስ ሲ ሂር እዚህም በእንትን ነው ኮኔክት የሚያደርጉት። የስልኩን እንትን መክፈት አለብኝ። ኦኬ ፐርሰናል ሆትስፖት መክፈት አለብኝና በዛ ነው ኮሙኒኬት የሚያደርጉት መሳሪያዎቹ። እና ምን ልላችሁ ነው፣ ስትአጨሱ ወይም የሆነ ነገር ስታደርጉ እንድታቆሙ ሆናችሁ አድርጉት የሚል እንትን ለመስጠት ነው። እንግዲህ
ስክሪን ሸሩ ኦልሬዲ መጥቷል። እስኪ በዛውም እንደምናችሁ እንበላችሁ። እንግዲህ እንደምታዩት ነው ስቱዲዮአችን በዚህ መልኩ አንሪክተን ሆኗል ማለት ነው። እስኪ ያለውን ከዚህ ስክሪን ላይ ይሄንን ያልኳችሁን ነገር ላሳያችሁ። ማጨስ እንዴት ማቆም እንደሚቻል ሀሳብ ልንገራችሁ ብዬ ነው። እንደምትከታተሉኝ ተስፋ አደርጋለሁኝ። ሌትስ ሲ እሺ የቱ ጋር ነበርኩኝ? እዚህ ጋር እስኪ እንሂድና እዚህ ጋር እንደምትመለከቱት ማጨስ እንዴት ማቆም እንደምትችሉ ይሄ ሉንገን ሊጋ የሚባል እንትን አለ። እዛ ገብታችሁ ማጨስ ማቆም ትችላላችሁ ማለት ነው። እናም እዚህ ጋር ስትገቡ ራውኸራንጌቦት የሚል አለ። ያንን ስነካው ወደ ታች ወርዳችሁ እንደውም እዚህ ጋር የምትመለከቷት አንድ አበሻ ነገር ትታያለች ልበል አይ ዶንት ኖ። እናም በስዊዘርላንድ አካባቢ በውጭ ዓለም በስደተኛው ማህበረሰብ የማጨስ ባህል በከፍተኛ ሁኔታ እየጨመረ ነው የመጣውና ይህን ነገር እውነት ማቆም መቻል አለብን። አንዳንድ ሰዎች ቢዝነስ የሚሰሩ ሰዎች ይኖራሉ በዚህ በማጨስ በኩል ማለት ነውና ለምንድን ነው ቢዝነስ የሚሰሩት? አዋጭ ሆነው ስላገኙት ነው፣ ብዙ ተጠቃሚ ስላላቸው ነው። ይሄ ታወቀ ነውና በምን በኩል አድሬስ እናርግ ብለው ሊሆን ይችላል። የእነሱንም ቢዝነስ እንትን ለማለት አስበን አይደለም። እኛ እዚህ እንትኑን ነገሩን ስናመጣው ማጨስን የህይወታችን አንዱ አካል ወይም ደግሞ የህይወታችን ፍልስፍና ውስጥ ያስገባን ሰዎች የላይፍ ስታይል ያደረግን ሰዎች በሌላ ነገር መቀየር እንችላለን ብዬ ተስፋ አደርጋለሁኝና እንደኔ እኔ አንድ አሪያ መሆን እፈልጋለሁኝ። እኔ ህይወቴ ሙሉ ማለቴ ስዊዘርላንድ ከገባው ጀምሮ አንድ ቀን ማለት በተለይ ከ2020 ጀምሮ ይሄን 5 አመት ሙሉ አንድ ቀን አቋርጬ አላቅም ማለት ይቻላል በማጨስ ረገድና ማለት ነው። እንግዲህ ማጨስ ስንል ሲጋራ የሚያጨስንም ሺሻ የሚያጨስንም ሌሎች እንትኖችንም የሚያጨስን ይመለከታል ሁላችንም ማለት ነውና የህይወታችን አንዱ አካል አድርገን እየተጓዝን ያለን ሰዎች አለንና እባካችሁ እንደው እኔ መካሪ ዘካሪ ለመሆን አይደለም ዛሬ እዚህ ይሄንን ነገር እንደ ርዕሰ ጉዳይ ይዤ የመጣሁትና ከራሴ ልጀምር። የራሴን ህይወት ኤክስፒሪየንስ ሼር ላድርጋችሁ ብዬ ነውና ምናልባት ከዚህ ልትማሩበት ትችላላችሁ። እና በየሆነ ታይም ላይ በ2022 አካባቢ ይመስለኛል አንድ እንትን አደረግንና ይሄ የተራራ ላይ ጉዞ ማውንቴን ትሬኪንግ ምናምን ነገር ለማድረግ ወደ ተራራ ላይ ወጣን። ከዛ እኔ አይ ቲንክ ማጨስ ምን ያክል ሰውነቴ እንዳዳከሙ ያወኩት ያኔ ነውና ተራራውን ሰውጣ ምናምን በቃ ማለክለክ ነው ማለት ምንም በቃ ትንፋሽ እንትን ሊል አልቻለም። ከሁለት ቀን የተራራ መውጣት በኋላ በሶስተኛው ቀን ተራራውን በደንብ መውጣት ቻልኩኝ። ከዛ በኋላ ከ3 ቀን ሙሉ አልሳብኩም። እንግዲህ ይታያችሁ 3 ቀን ሙሉ አለመሳብ ለኔ በጣም በጣም ተአምር ነው። እና ተራራውን ወጣሁት። ወጣን በኋላ በቃ ያተነፋፈስ ስርዓቴ ሁሉ በጣም ነው የምነግራችሁ የእውነት ብዬ ነው የምነግራችሁ። ያ ሁሉ ተቀየረ። ያተነፋፈስ ሲስተም ሁሉ ተቀየረና ነው ያልኩት እኔ ምንድነው ያልኩት ለካ ይቻላል እንዴ ነው ያልኩትና ልክ እሱን ካቋረጥኩት በኋላ ኢነርጂቲክ ታውቃላችሁ ጉልበቴ ምናምን ጨመረ። ጉልበቴ ምናምን ነገር ጨመረ። ይሄ በቃ ማረጋቸውን ነገሮች ላይ በቃ ምናምን የሚል የድካም ስሜት ሁሉ እርግፍ ብሎ ጠፋና ሌላው እንግዲህ አሁን ይሄ የምነግራችሁ ነገር የፊዚካልና
ይሄ ያተነፋፈስ ሁኔታ ነው እና ሌላው ሜንታሊ በጣም ይገነባቸዋል። ሜንታሊ ፓወርፉል ነው የምትሆኑት። ማጨስ ካቆማችሁ ፓወርፉል ነው የምትሆኑት። አንዳንድ ሰዎች ለመተኛት ብለው ማታ ማታ አጭሰው ይተኛሉና ልክ እኔም እንደዛ አደርጋለሁኝ እና እንቅልፍ ይወስደኛል ይደክመኛል ብዬ ነው እና እንዲደክምህ ነው የምትፈልገው ማታ ማታ አይዘር ሰውነትህን በስፖርት ላድክመው ብለህ አይደለም የሄድከው በሱስ በጭስ ነገር እስኪ ላዳክመውና ልተኛ ብለህ ልብን እያደከምከው ነው ያለው እና ልክ ያ ነገር ሁሉ እንትን አለ ሼፕ ማድረግ ጀመረ። ተመልሼ ከትሬኪንጉ በኋላ መልሼ ማጨስ ጀመርኩኝ። ግን ያኔ ማርክ ያረኩትን ነገር አልረሳውም በህይወቴ ውስጥ ማለት ነውና ዋዶንቻይ በቃ እኔ እንትን ማለት አለብኝ፣ ሮል መውሰድ አለብኝ። ሰምታችኋል አንዳንድ ጊዜ እንዲህ አይነት ነገሮች ሪስክ መውሰድ አለበት። የራሴን ህይወት ነው የምነግራችሁና ትማሩበታላችሁ በትክክልና